እንዴ ቆይ ጠብቂ። ዴቭ አንተ ዴቭ ምን አየህ? ምንም። ዝም ብለህ ባጉል ጥርጣሬ ወሬ እንዳታወራ። ያየኸውን ደግሞ ለባሌ እንዳትነግረው። እሺ። መሳቢያ ውስጥ ያስቀመጥኩትን ብር ለምንድን ነው ያነሳኸው? እኔ ምንም አይነት ብር አልወሰድኩም። ካንተ ውጭ ሌላ ሰው እዚህ ቤት አለ ነው ወይስ ባለቤቴን እየጠረጠርከው ነው? ምንድን ነው? ይሄ ልጅ ከዚህ በኋላ እዚህ ቤት ማየት አልፈልግም። በየቀኑ ገንዘብ እየጠፋብኝ ነው። ከዚህ በኋላ ደግሞ አልችልም። አባርልኝ። ወንድሜን አውቀዋለሁ፣ እንደዛ አያደርግም። አሁን ምን ጠፍቶብሽ ነው? መሳቢያ ውስጥ ብር አስቀምጬ ነበር፣ አሁን አጣሁት። እሱን እኔ ነኝ የወሰድኩት። ይቅርታ። ይሄ ሁሉ ክፋት ያየውን ይናገራል በሚል ስጋት ነው? እሱ እኮ አንዴ ነው ያየሽ፣ ያውም መኪና ውስጥ። እኔ ራሴ ግን ከዛው እንደጋ የተለያዩ ቦታዎች ላይ አይቼሻለሁ። ከዛሬ ነገ ትመለሻለሽ በሚል ተስፋ ዝም ማለት እንጂ። እና ሁሉን ነገር እያወክ ነው ዝም ያልከኝ? አዎ። ለምን? አንዳንዴ እያዩ ማለፍ ጥሩ ነው። ተነስ እንሂድ። ኧረ ምነው ልብሽ ለኔ ቢያዝንልኝ ምነው ከምታምኘው